እንደሚታወቀው አይፎን የመጨረሻውን ስልኩን በነሐሴ ወር አካባቢ ላይ ሪሊዝ አድርጓል። እናም ከቴክኖ 14 ፕሮ ጋር መመሳሰሉ እጅጎችን እያነጋገረ ይገኛል። ዛሬ እስኪ ስለ ስልኩ አንዳንድ ነገሮችን ስልኩ የቴክኖ ስፓርክ የመጨረሻ ምርት ሲሆን ሌተስት ምርት ነው። ዋጋውም እስከ 2000 ብር ምናምን ገደማ ነው። በጀት ከሚባሉ ስልኮች ውስጥ አንዱ ነው። እንግዲህ ቴክኖ 14 ፕሮ በጣም ብዙ ስፔሲፊኬሽኖችን በውስጡ ይዟል። ለምሳሌ 6.78 የሆነ አሞሌድ የሆነ ስክሪን አለው። ይህም በጣም ጥርት ያለ ስክሪን እና በ144 ሄርዝ ሪፍሬሽ ሬት ስላለው ስሙዝ የሆነ ስክሪን ይሰጠናል። ሌላኛው ደግሞ 50 ሜጋ ፒክስል ባክ ካሜራ፣ ይህም ኖርማል ስልክ የሚጠበቅ በዚህ ስልክ ላይ የማይገኝ አሪፍ ኳሊቲ ያነሳውለት ነው። ፍሮንት ካሜራው ደግሞ 13 ሜጋ ፒክስል ነው። ዋናው የሚያስደምማችሁ ግን ባትሪው ነው። ባትሪው 5200 ሚሊአን አምፔር ነው። ይህ ኖርማል ለሰራተኛ ይሰራል ተብሎ በስልኩን አብዛኛውን ጊዜ ለሚጠቀም ሰው ፐርፌክት የሆነ ስልክ ያደርገዋል። ይህ ስልክ በጣም እንዲወደድ ያደረገው ነገር ደግሞ ከአይፎን 7 ፕሮ ማክስ ጋር በጣም እጅጉን መመሳሰሉ የአብዛኞችን ቀልብ ስቧል። አይፎን ይህንን ያክል ራሱ ጥራት ላይ ኖሩ ይችላል። እስኪ አብረና እናም ቴክኖ ስፓርክ 14 በጀት ከመላችሁና እንደ ዋጋቸው እንደሆኑ ስልኮች ወይም ከዋጋቸው በላይ ማለት በሚመስል መልኩ ሞዲፋይ ሆኖ የወጣ ስልክ ነው ብዬ አስባለሁ። ቴክኖ ከካሞን 40 እና ከካሞን 30 ቀጥሎ ምርጥ ስልክ ያመረተ ይመስለኛል። እንዲሁም ቴክኖ በተለያዩ ከበጀት ባነሱ ስልኮች ወይም በርካሽ ስልኮቹ ብራንድ ወርዷል እና ብራንዱን ለመመለስ የተሰራ ስልክ ነው። ዋጋውም ለዛን ዝቅ ያለ የሚል ኢንፎርሜሽኖችን እየሰማን ነው። ለማንኛውም ስልኩን ቢገዙት ሪኮመንድ የማደርጋችሁ ስልክ ነው። ስልኩን ለማዘዝ ከፈለጋችሁ ቲክታክ ፔጅን አስቀምጥላችኋለሁ ዲስክሪፕሽን ላይ፣ በሱ ማዋራት ትችላላችሁ። ፍሪ ዴሊቨሪ ጋር አደርስላችኋለሁ ማለት ነው። እና ወደ ርዕሳችን ስንመለስ አይፎን 7 ፕሮ ማክስ ጋር ፍጹም መወዳደር ይችላል። አይፎን 7 ፕሮ ማክስን በተወሰኑ ነገሮች ሊበልጥ ይችላል። ባትሪ የሚጠቀም ለምሳሌ ራይድ ሹፌር ከሆንክ አብዛኛውን ጊዜ የሚጠቀመው ባትሪ ነው። ስለዚህ ባትሪ ለመጠቀም አሪፍ ፐርፎርማንስ አለው ብዬ የማስበው ስልክ ደግሞ ቴክኖ ስፓርክ 14 ፕሮ፣ እንዲሁም በስክሪን የተሻለ ኳሊቲ ያለው ስክሪን ከቁጥራዊ መረጃዎች አንጻር ቴክኖ 14 ፕሮ ይላል። እንግዲህ ቁጥራዊ መረጃዎች እንግዲህ ለማንኛውም ለመደዋወል እናም የምጠቀሙ አይነት ከሆነ ቴክኖ 14 ፕሮ ብትገዙ እመክራችኋለሁ። ምክንያቱም ያን ኤክሴስ የሆነ ወጪ ኮስት አለው፣ በጣም ሀይ የሆነ ፕራይስ ነው እና ያንን አፎርድ ለማድረግ አቅም ከሌላችሁ ቴክኖ 14 ፕሮ ስፓርክ 14 ፕሮ በመግዛት መተካት የምትችሉበት ሁኔታ አለ እና እንደዚህ አይነት እና የተለያዩ አሪፍ መረጃዎችን ለማግኘት አካውንታችን ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን ንቋት፣ እንደዚህ አይነት ፖስት እንዲደርሳችሁ። እንዲሁም ቫይራል እንዲወጣልኝ ቪዲዮ ላይክ በማድረግ የተሰማችሁን ስሜት ወይም ስለ ቪዲዮ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለዛሬ ይሄ ነው። ቀጣይ እስክንገናኝ የነገ ሰው ይበለን። አይ